ለወላጆች ማዘን ለእናት ለአባት ማዘን በተለይ እድሜያቸው በሄደ ሰዓት ሽምግልና በመጣበት ሰዓት ለነሱ እንድናዝን አላህ ይፈልጋል ኢማ يبلغن عندك الكبر احدهما او كلاهما ምናልባት አንተ ዘንድ እናት አባት አንዳቸው ወይ ሁለታቸው እድሜያቸው ደርሶ ትልቅ ሆኖ ብታገኝ فلا تقل لهما اف በዛ ሰዓት ኡፍ እንዳትላቸው ለምን እርጅና ሲመጣ ሊያነጫንጫቸው ይችላል የባህሪ ለውጥ ሊመጣ ይችላል ምን እንዳትል ኡፍ እንዳትል ولا تنهرهما እንዳታመናጭቃቸው እንዳትገላምጣቸው وقل لهما ይልቅንም ተናገራቸው በላቸው قولا كريما يتكبر يا مار النيجر كالناس غاورا واخفض لهما جناح الذل من الرحمة يا ازنت يا متنانس يا ازنت كنفن زق بللاچو وقول بله دغمو لمنኝ ربي ጌታዬ ወይ ارحمهما اذن ላቸው كما ربياني صغيرا እኔን በልጅነት የተንከባከቡ እንዳሳደጉኝ اذن ላቸው ብለ ለምነኝ አለ አላህ እናት አባት የተከበሩ ናቸው ከአላህ ሐቅ ጥሎ የእናትና አባት ሐቅ ለነሱ ማዘን መተናነስ እዝነትን መግለጽ ከሞቱ በኋላ እዝነት ምን አይነት እዝነት ዱዓ ማብዛት ከሞቱ በኋላ ለነሱ ነይተ ሰደቃ ማውጣት ሰደቃቱ ጃሪያ እንዲሆንላቸው አንድ ሰው ሲሞት ስራው ባጠቃላይ ይቋረጣል ሶስት ስራ ተብሏል አንዱ ማን ነው ከርሳችን ጋር የሚገናኝ እናት አባት ሷሊህ ልጅ ተከዱ በዛ ልጃቸው አማካኝነት ሰደቃ ሲያወጣላቸው ዑምራ ካላደረጉ ሐጅ ካላደረጉ ራሱን አድርጎ ከሆነ ነይቶ ሲያደርግላቸው አላህ ይጽፍላቸዋል እዝነት ባለ